ሰላም ሰላም የሳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ አሪፍ የሆነ ስራ ይዤላችሁ መጥቻለሁ። ስራው ምንድነው ካላችሁን ስፒን በማድረግ የሚከፍላችሁ ፕላትፎርም ነው እና ሁለት ፕላትፎርም ነው ይዤላችሁ የመጣሁት። የሁለቱንም ሊንክ ቴሌግራም ከስር አስቀምጥላችኋለሁ፣ ዩቱብ ካላጠፋብኝ። ከስር ካጣችሁ ደግሞ የቴሌግራም ቻናሌን አስቀምጥላችኋለሁ፣ ገብታችሁ መስራት ትችላላችሁ። በጣም ቀላል ነው። ከዚህ ፊትም ሰርታችሁ እንደምታውቁት እንደ ታካ ምናምን ነው አፕሊኬሽኖቹ የምትሰሯቸው። እንደገባችሁ ፊታችሁ ቬሪፋይ ማድረግ አለባችሁ እና እንዲህ እንደምትሰሩ እናያለን። በመጀመሪያ እንደምታዩት እዚህ ጋር ይሄኛው አፕሊኬሽን ነው። እንደምታዩት አንዱ አፕሊኬሽን ይሄኛው አፕሊኬሽን ነው። በዚህ አፕሊኬሽን አዲስ አፕሊኬሽን ነው። በዚህ መስራት ትችላላችሁ ስፒን በማድረግ። በመቀጠል ወደ አፕሊኬሽኑ ስትገቡ እናንተ ኢሜይላችሁን ትመርጣላችሁ። ከዛ በኋላ ጾታ ትመርጣላችሁ ማለት ነው። ከዛ ቬሪፋይ ታደርጋላችሁ። ቬሪፋይ ካደረጋችሁ በኋላ መስራት ትችላላችሁ። ሰዎችን በመጋበዝ ስፒን በማድረግ መስራት ትችላላችሁ። ከዚህ ጋር እንደምታዩት እዚህ ጋር ፓርቲ አለ መሀል ላይ። እዚህ ጋር እንደምታዩት ደግሞ ቻት ማድረግ ያለላችሁ። ከዛ እዚህ ጋር ደግሞ ፕሮፋይላችሁን ታገኙታላችሁ ማለት ነው። ከዛ በተረፈ እንዴት ነው ስፒን የምናደርገው የሚለውን እናያለን። መጀመሪያ እዚህ ጋር ቬሪፋይ የሚል ታገኛላችሁ። ቬሪፊኬሽን የሚለው እዚህ ጋር እንደምታዩት ትነኩታላችሁ። እንደገባችሁ እናንተ ያንን ካደረጋችሁ በኋላ እዚህ ጋር ቬሪፊኬሽን የሚለውን ከነካችሁት በኋላ ፌስ ቬሪፋይ ታደርጋላችሁ። እኔ ቬሪፋይድ ብሏል እኔ፣ እናንተ ደግሞ ቬሪፋይ ታደርጋላችሁ ማለት ነው። ከዛ በኋላ መስራት ትችላላችሁ። ከዛ አሁን እንዴት ነው የምንሰራው ካላችሁ እዚህ ጋር ወደ ጎን ስታደርጉ ላኪ ዊል የሚል አለ። እሱን አንድ ጊዜ ትነኩታላችሁ። እዛ እንደምታዩት በዚህ አይነት መልክ ያመጣላችኋል። ያው እዚህ ጋር እንደምታዩት መስፈርቶች አሉ እንዴት እንደምታገኙ። ሰዎች መጋበዝ አለባቸው። አንድ ሰው ስጋብዙ ሬጂስተር እንዳደረገ አንድ ስፒን ማድረጊያ ይሰጣችኋል። ፌስ ቬሪፊኬሽን ሲያስገባ ደግሞ 2 ይሰጣችኋል ማለት ነው። አጠቃላይ 3 ይሰጣችኋል። አንድ ሰው በምጋብዙበት ሰዓት 3 ስፒን ማድረጊያ ይሰጣችኋል። እነዚህ ጋር እንደምታዩት $4.14 ሰርቻለሁ። ሚኒመም ዊዝድሮ ለማድረግ የቀረኝ 3502 ነው ማለት ነው። እሱን ከሞላኝ በኋላ ዊዝድሮ ማድረግ እችላለሁ እና በቀላሉ እዚህ ጋር ዊዝድሮ የሚለውን ነክታችሁ ሲሞላላችሁ ዊዝድሮ ማድረግ ትችላላችሁ። በምንድን ነው ዊዝድሮ ማድረግ የምንችለው ካላችሁ አሁን የኔ ስላልሞላ ነው። ዊዝድሮ የሚለውን ነክታችሁ ዊዝድሮ ማድረግ ትችላላችሁ። በምን ግን ዊዝድሮ እንደምታደርጉ ባንክ አማራጮቹ ልንገራችሁ። ዊዝድሮ የሚለውን እዚህ ጋር ትነኩታላችሁ። ከዛ እንደምታዩት እዚህ ጋር ሜትር ትመርጣላችሁ። ኢትዮጵያ የሚለውን ትነካላችሁ። ከዚህ ጋር ባይናንስ አለ፣ ባንክ ካርድ አለ፣ ኢዋሌት አለ። ስለዚህ በባንካችሁ ማውጣት ትችላላችሁ። እዚህ ጋር ቀጣይ ያለው አፕሊኬሽን ደግሞ ዋዳ ይባላል። እንደምታዩት ይሄ ነው አፕሊኬሽኑ። ይሄኛውም ከዚህኛው ምንም የሚለይ ነገር የለውም። እዚህ ጋር ቬሪፋይ ታደርጋላችሁ፣ ቬሪፊኬሽን ትሰጣላችሁ። በቀጭኑ እዚች አካባቢ የቬሪፊኬሽን መስጫ ምልክት ያመጣላችኋል። እዚህ አካባቢ ቬሪፋይ የሚል ያመጣላችኋል። እሱን ቬሪፋይ ታደርጋላችሁ ፌሳችሁን። እሱን ካደረጋችሁ በኋላ ዋናው እሱን ማስደረግ አለባችሁ። ሰዎችን በምትጋብዙበት ሰዓት እሱን ማድረግ አለባቸው። ከላይ እንደምታዩት 3 ነገሮች አሉ። እንደምታዩት በራሱ ጊዜ ይቀያየራል። ይሄኛው ኢንቫይት ፍሬንድ ቱ ስፒን የሚለውን አንድ ጊዜ ትነኩታላችሁ። ከዛ በኋላ ይሄም እንደምታዩት 46,000 ሰርቻለሁ ማለት ነው። 4.6 ማለት ነው። ይሄኛውም እንደዛው ነው። ይሄኛው ስንት ሲደርስ ማውጣት ትችላላችሁ? ይሄ 46,000 ነው። 50,000 ሲሞላ ማውጣት ትችላለሁ ነው የሚለኝ። ይሄኛው ደስ የሚለው ነገር ደግሞ
ማይክ ለ10 ሚኒት ስታበሩ አንዳንድ ስፒን ማድረጊያ እድል ይሰጣችኋል ማለት ነው። ያኛው ግን ማይክ ብታበሩም ባታበሩም አይሰጣችሁም። ልዩነቱ እዚህ ጋር ነው የሁለቱ አፕሊኬሽኖቹን በሊንኩ ግቡና ከዛ እኔ ቀጣይ ዊዝድሮ ቪዲዮ ይዤላችሁ እመጣለሁ። በዚህ መሰረት እኔ ባሳያችሁ መሰረት ቬሪፋይ ታደርጋላችሁ። ሊንኩን ነክታችሁ አፕሊኬሽን አውርዱት እና በዚህ መልኩ ነው የምትሰሩት። ከስር እዚህ ጋር እንደምታዩት ጎቱ ስፒን የሚለውን ስትነኩት ስፒን የማድረጊያ እድል እንደገባችሁ 3 ይሰጣችኋል። ከዛ በኋላ በአንዴ ልትሞሉም ትችላላችሁ፣ ላትሞሉም ትችላላችሁ። ከዛ በተረፈ ግን ሰዎችን ኢንቫይት ማድረግ ነው። እዚህ ጋር ኢንቫይት ፍሬንድ የሚለውን ነክታችሁ ኢንቫይት ፍሬንድ የሚለውን ስነኩት ኮፒ ያደርግላችኋል። ወስዳችሁ ቴሌግራም ላይ የሚሆን የተለያዩ ጓደኞቻችሁ ጋር ሼር ማድረግ ትችላላችሁ። በዚህ መንገድ ነው የምትሰሩት። ይመቻችሁ። የዛሬ ቪዲዮችን ይህንን ይመስል ነበር። በቀጣይ ዊዝድሮ ቪዲዮ ይዤላችሁ እመጣለሁ። ሁለቱም ፕላትፎርሞች አሪፍ ናቸው። ከሁለቱ አንዱን መርጣችሁ መስራት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።